ሌላኛው ጥያቄ ባል ለማግባት እፈልጋለሁ። ትዳር ሲመጣልኝ ቢፈታኝስ እያልኩኝ በጣም አስባለሁ፣ እጨነቃለሁ። ይሄን ነገር እንዴት ነው ማስወገድ የምችለው የሚል ጥያቄ ነው። ምላሹ ሸይጣን አይጫወትብሽ፣ መልካምና ኸይር ነገርንም ከማድረግ አያስፈራራሽ። ማግባት ኸይር ነው፣ መልካም ነው። በማግባት ራስን ከዝሙት መጠበቅ፣ አይንን መስበር፣ አላህ ከሚጠላው ነገር መራቅ ይቻላል። በአዱንያም በአኼራም የሚጠቅም ዘርን ልጅን ማግኘት የሚቻለውን በትዳር ነው። ከዛ ከጥሩ ቤተሰቦች ጋር ዘመድ በመሆን ቤተሰብ በመሆን ዝምድና መፍጠር ይቻላል። ይሄ ሁሉ ለሸይጣን አያስደስተውም። ከኸይር ነገር ሁሉ ማራቅና ማደናቀፍ ነው የሚፈልገውና የሸይጣንን ውስዋስ ጉትጎታ ወደኋላ ልትሪው ይገባል። ነገ ያለው በአላህ እጅ ነው። የነገውን አናውቅም። ነገ እንዲህ ሊሆን ይችላል እያለን ኸይርን ልናሳልፍ አይገባም። በዚህ መሰረት ነጋዴም ሱቁን መክፈት የለበትም። ዛሬ ሰው ላይ መጣ ይችላል። ምግብ ቤት የሚሰሩ ሰዎችም ምግብ አብስለው ደንበኞችን መጠበቅ የለባቸው። ከዛ ዱንያ ቀጥ ብላ ትቆማለች ማለት ይህ ሊሆን አይገባም። በአላህ ልንመካ ከአላህ ኸይርን ልንጠብቅ ይገባናል። እኔ ባሪያዬ የገመተኝ ቦታ ላይ ያገኘኛል። ከኔ ኸይርን የጠበቀ ኸይር ያገኛል፣ ሸርን የጠበቀ ሸር ያገኛል ወላ አላህ ተባረከ ወተዓላ። ጥሩ አኽላቅና ዲን ያለው ማስተዳደር የሚችል ሰው ከመጣ ወደኋላ አትበይ፣ እስቲኻራ ሰግደሽ ተቀበይ። አላህ ተባረከ ወተዓላ ላላገቡ መልካምን ትዳር ላገቡ ሷሊህ የሆኑ ልጆችንና ፍቅርን አላህ ይስጣቸው። ወላሁ ተዓላ አለም። ዛሬ በዚህ እናበቃለን። ሰላም አለይኩም ወራህመቱላህ